አድርሱልኝ። እንደምንም ብላችሁ አድርሱልኝ ለዛ ልጅ አደራ። ወፍራም ሴት አታግባ። ና እንቁጠር፣ ና አስቆጥርሃለሁ። ከፈለክ አስቆጥርሃለሁ፣ አስቆጥርሃለሁኝ። እሺ ጀግና ነው ወፍራም ሴት። ወፍራም ሴት ማለት ሰውነቷ ድንቡሽቡሽ ሲያፏት የምትሞቅ ስትለብስ የሚያምርባት ድንቡሽቡሽ ያለች ባህር ዛፍ እንጨት ላይ ልብስ እያንጠላጠላችሁ ቃጫ ትላላችሁ። ይኸው ጉንጮቻችን ያቸው እስቲ ጉዲ የት ላይ ነው? ይኸው ጉንጮችን ትንብክ ብራችንንም ጧ ነው የምናደርገው። አላማ አለን። ለቤተሰብ ከምታስብ ወፍራም ሴት ናት። ቀጭኒቱ እኮ ለወለደቻት እናቷ ታማ እኮ ለእናቷ ሕክምና ብር አትልክም። መይ ስራ ሰርታ መሻላት ነገር ነው የምትበላው። ነገር ትመጥ አንዷን ስታመላልስ ስራ ሳይሆን የምትሰራው ነገር ስታቀራግር ፌል ያደርጋል። እንኩላሊቷ ፌል ያደርጋል። ጨጓለታ ከዛ በክፈል ብቻ ትሰራለች። መስጠት ብቻ ነው ለሐኪም ቤት። እኔ እኮ ሂጅ ተንበራ። ወፍራም ሴት ግን ስታገኝ ምክት አድርጋ ትበላለች። ወፍራም ሴት ብረጋሽ ምግብ አይደፍርም። ግን አዎ ጥቅ ስላልን እንበላለን። አዎ አልሐምዱሊላህ እንበላለን። ያመችን ጉርሷን ተቀጥቋል። አልሐምዱሊላህ ጤና ነን፣ አያመንም። እስቲ አንድ ቀጭን ሴትና እኔ ኑ ሐኪም ቤት አብረን እንሂድ። እኔ ብመረመር ምንም አይገኝብኝ። እሷ ግን ተልታል። ውስጧ ተልቷል፣ ተበላሽቷል። በልሽት ነው ያለው። ወላሂ ነው የምላችሁ። ወፍራም ሴት አዛኝ ናት፣ ደዋህ ናት። ስራም ተገባች አትወጣም። አንድ ቀን ሸገረኝ ብላ ለትዳሯም ታማኝ ናት። እዛ ጋ አትለጣጠፍም። የሰውም ወንድ አፈልግም። እነዛ እኮ እዚህ ባሏ ጋር ተኝታ ሌላ ወንድ የሚያምራቸው እኮ ናቸው። 38 ዱቄት አሁንማ መጥተዋል። በተለይ አሁንማ ነሽ የመጡት ያው እነዚህኑ አረቦችን ሊመስሉ እኮ ትንሽ የቀራቸው የበቅሎ ጅራት የበቅሎ ጭራ ይቀጥላሉ። ወይ ይላሉ። ግን ምንም ዜሮ ወይ ለአባቷ አትጠቅም፣ ወይ ለትዳሯ አትጠቅም፣ ወይ ለቤተሰብ አትጠቅም። ባዶ ዲምቡሽ ግን በረክ እያለች ዲምቡሽዬ ብር አላት፣ ፍቅር አላት። አሁን እንዲያው በአላህ አሁን እንዲያው ተቀጭን ቤት ምኑ ነው የሚያምረው? ሸዋቅ ያለ ነገር ስታፏት እንጨት ተያይዛችሁ ገደል እንጨት ለእንጨት እዛው ኧረ እባካችሁ እናንተ ግን አንተ የደረሰህ ጊዜ መልስልኝ። ጠብቀሃለሁ። በገንዘቡም በሁሉም እንቆጣጠራለን። እንደው ብዲገለች ወፍራም ሴት በለው እነ ፍርኖን አግኝተህ ነው እንደዚህ ድንቡሽቡሽ ያለ ገላ ድንቡሽቡሽ ያለ ከንፈር አግኝተህ ነው የታውቃለህ። ታላይና ተታች ያለው ጦሷ እንኳን ብላ የሙልቁ ቋቋት የመሰለች ሴት አቅፋ በሶስት ከረን ቀለም ትግለቀለቅና በፊንዘር ፊቷን ታነሳና በቃ የከሌ ሚስት ወይ እንደሞ የኔ ሚስት ትላለህ። አይቶማቅ ቦፍረድ ዋለ አይታጣቅ ወላ አይታጣቅ። ድንቡሽን ያቀፈ ሰው ያፈቀረ ሰው ነው ድንቡሽ ማለት የወንድ ኪስ አታይ። ድንቡሽ ማለት ራሷን በራሷ የምታጣጣ። እነዛ ሾኮች ይለጠባሉ፣ ይወልዳሉ። ሸበካ እርዳታው መከራ ማነው? እስቲ ሐኪም ቤት የሞላ ሳጥን ማን ነው? እስቲ አንድ ሴት ወፍራሞች ስራተው ቤት ተቀምጠዋል። ወፍራሞች እንደዚህ ነው እርዱ ባካቸው አልቻሉም ተብሎ እስቲ አንድ ቪዲዮ አውጡልን፣ አንድ ቪዲዮ ላኩልን እስቲ ወፍራም ታሪክ እስቲ አንድ ቪዲዮ። አንድ ሴት ወፍራም ሆና ስራ አልሰች እኮ አሰራም መስራት አትችልም ተብሎ እስካሁን ይወጣል። የትም ሀገር አላየሁም።